የኔን ግራፕሊንግ ኤክስፒሪየንስ ማች ማድረግ ካልቻለ it's going to be the same story ታሪክ ይደገማል። እንዴት ነበር ዝግጅት? እንዴት አለፈልህ? አለፈ ነው ቢዝነሱ ካለቀ በኋላ ምን ስራው ካለቀ በኋላ ወለ እና አትጫወት ነው እንዴ? በቃ ቀኑ ከዛ እንገናኛለን። ለሊት 6 ቀኑ ደርሷል። አሁን አውርቼው ነበር ጆንን ከአንድ ዙር በላይ አያልፍም አለ እንደዛ አለ አውጥቶ በትክክል አለ። ከአንድ ዙር በላይ ኬጅ ውስጥ እንገናኝ that's my message። የመላው ኢትዮጵያውያንን ትኩረት በአንድ ላይ የሳበው ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ብቻ ሳይሆን በውጭ ሀገር የሚኖሩ ወገኖቻችንን ጨምሮ በጉጉት የያዘው ታላቁ የኢቲኤፍሲ 02 ሰዓታት ብቻ ቀርተውታል። የስፖርቱ እድገትና የህዝቡ ፍቅር በየዕለቱ እየጨመረ መምጣቱን ትላንት የተካሄደው የሚዛንና የሁለተኛ ዙር የፌስ ኦፍ ድባብ በግልጽ አሳይቷል። በትኬት ሽያጭ ፍጥነት በቲቪና በዩቲዩብ ለማየት በጠበቀው ህዝብ ቁጥር እንዲያውም አንዱ ከሌላው ጋር በውድድሩ ውጤት ላይ በሚያደርገው የብር ውርርድ የስፖርቱ ስሜት ከጫፍ መድረሱ መረዳት ይቻላል። ትላንት በፒያሳ አድዋ አካባቢ የተካሄደው የሚዛን ስነ ስርዓት ከታሰበው በላይ እጅግ በርካታ ህዝብ የታደመበትና ድባቡም ታላቅ የእግር ኳስ ጨዋታ የሚያስመስል ነበር። አዳራሹ በደጋፊዎች ጩኸት፣ ጭፈራና የሞራል ድጋፍ ቀልጦ አምሽቷል። ሁለቱም ወገኖች አካባቢያቸውንና ተወዳዳሪዎቻቸውን ወክለው በስሜትና በዜማ የታጀበ ታላቅ የቲፎዞ ድጋፍ በማሳየት አካባቢውን አድምቀውታል። የሚዛኑ ስነ ስርዓት በራሱ ይህን ያህል የጋለ ከሆነ ዛሬ ማታ በሚካሄደው ዋና ውድድር ላይ የሚፈጠረውን የደስታና የውጥረት ድባብ መገመት ይቻላል። ተወዳዳሪዎች የመጨረሻ ኢንተርቪዎቻቸውን ባደረጉበት ወቅት በተለይም የሴዶ ምላሽ በበርካታ ተመልካቾች ዘንድ ጥያቄና ውይይትን ፈጥሯል። አሁን ምን ጥያቄ ትጠይቁኛላችሁ? ኦልሬዲ ቢዝነሱ አልቋል። ካሁን በኋላ ምን ጥያቄ ያስፈልገዋል ማለቱ ብዙዎችን አስገርሟል። ሴዶ እንግዲህ ለመጨረሻ ጊዜ ዛሬ ፌስ ኦፍ አድርጋችኋል። የሆነ ቃል ስታወሩ የሰማው መሰለኝ፣ አልሰማውም፣ ያየው መሰለኝ። ምንድነው የተባባላችሁት? ያው በቀሉ እኔም ወድሻለሁ ነው ያልኳት። ሌላ ምን አለኝ መሰለህ? ስቀርበው ጠረኔ ሳበው መሰለኝ አለ። እኔም በቀሉ እኔም ወድሻለሁ ነው ያልኳት። ሌላ ምንም አላልኳት። እሺ ነገ ነው የቀረው፣ አንድ ሌሊት ብቻ ነው። ምንድን መጨረሻ የምታስተላልፈው መልእክት? እሱ አሁን ኢንተርቪው አድርጌው ምን አለኝ መሰለህ? ታዝናናኛለህ፣ ከዚህ በኋላ ከሆስፒታል ሆነን ነው የምታዝናናኝ አለ። አንተ ምን ትለዋለህ? እንግዲህ ኬጂ ውስጥ እንገናኝ፣ እሱን መልሱን ኬጂ ውስጥ እናያለን ማለት ነው። ያው በቀሉ በሚለው ዘፈን አብረን እንደምጨፍር እርግጠኛ ነኝ። አሁን ቢዝነሱ አልቋል እኮ አንተ ምንድነው የምታደርቀኝ? ቻው አልቋል እኮ አለቀ። የመጨረሻ ነው። ሴዶ በየሳምንቱ አጀንዳዎችን እየፈጠረ የብዙዎችን ትኩረት በመሳብ እጅግ በርካታ ማስታወቂያዎችንና ቢዝነሶችን መስራቱ ይታወቃል። በመሆኑም እስካሁን ያሳየው ጀብደኝነትና ፉከራ ለቢዝነስ ብቻ ነበር ወይስ እውነት ውድድሩን የማሸነፍ ሞራል አለው የሚል ጥያቄ በደጋፊዎች ዘንድ አጭሯል። በሌላ በኩል ጆኒ አሁንም ባመነበት አቋም ላይ ጸንቷል። ውድድሩን በቅጽበት በአንድ ዙር ነው የሚጨርሰው፣ ካልሆነ ግን ሽልማቴን ሙሉ በሙሉ ለእሱ አሳልፌ እሰጣለሁ በማለት ድንቅና አስገራሚ ዝግጅቱን ገልጿል። እሺ አሁን ኬጅ ውስጥ አሁን የሚፈልገው ሚስተር የተናገርከው ነገር እንዲሆን እንፈልጋለን። ለምሳሌ አንተና ሴዶ ገባችሁ ኬጅ ውስጥ ምንድነው የሚፈጠረው? እኔ አይኔን በጨፈንኩ ቁጥር በሴዶ ደም ሻወር ሳረግ ይታየኛል እና በቃ እጄኔ እንደ ሎሽን ነው የምቀባው። አፍተር ዘ ፋይት ፊቴን ምናምን በሴዶ ደም ጎነት እንታጠባለን። እንኳን ሴዶ ነው ግን ፊት ለፊት ለሴዶ ያለ መልእክት እቺ የቀረ ሰዓት አለውና ዛሬ የምችለውን ያህል ዝለል ብየዋለሁ። ዝለል ወንድሜ፣ እግርን ተጠቀመው፣ እጅንም አየር ምታ፣ ብሎኬት ስበር። ከዚህ በኋላ ያለህን ሰውነት አትጠቀመው። ከዚህ በኋላ you're going to be looking at this moment። ከጆኒ በፊት እኮ ነው ይራመድ ነበር፣ ሮጥ ነበር፣ ልጆችን አክሮባት ሰራ ነበር ትላቸዋለህ፣ ፍላይ ኪክ ሰራ ነበር ትላቸዋለህ። today ግን is the last day። አላወቀውም መሰለኝ በቀሉ ቀንሽ ደረሰ ስትል የነበረው you know it might be a bit ironic, but that song was really for you, bro. Your subconscious አውቆት አወጣው በቃ ቀንሽ ደረሰ። So it's tomorrow, bro.
ይህ በእንዲህ እንዳለ ሴዶ እንዲህም እየተናገረ ተመልካቾች በሁለቱ ተወዳዳሪዎች ውጤት ላይ ውርርድ ከመያዝ አልወዘኑም። ጉጉቱም በዚያው ልክ እየጨመረ ይገኛል። በዚህ ፋይት በጣም የታዘብኩት ነገር አብዛኛው ሰው ሴዶን የናቀው ይመስለኛል። ቀልድ ስለሚያበዛ ምግብ ስለሚበላ ምናምን። ፋይቱ እየደረሰ ነው አይደል? ስለዚህ ማንኛውም ሰው እኔ ሴዶን ብዬ እሱ ጆኒን ብሎ በ500 ሺህ ብር ከኔ ጋር የሚወራረድ ካለ ዲኤም ያርግልኝ ወይም ቪዲዮ ይስራ። ግን የምፈልገው በነጋታው ብሩን የሚያስገባልኝን ሰው ብቻ ነው። ጆኒ ሲሸነፍ ሴሌብሬት ማድረግ የምትፈልጉ የሴዶ ደጋፊዎች የት አላችሁ? ሼር ይደረግ። ኮሜንት ላይም አለን እያላችሁ ጻፉልኝ። ይመቻችሁ። እዚህ ጋር ያሳየው ድፍረት በጣም አስገርሞኛል። እኔ በግሌ እንግዲህ ቁማር አልወድም፣ ብዙ ጊዜም እንግዲህ እንደዚህ አይነት ነገር ውስጥ አልሳተፍም። ነገር ግን ይሄንን ቪዲዮ አይቼ ማለፍ አልቻልኩም። ምክንያቱም እሱ ሴዶን ብሎ 500 ሺህ ብር የሚመድብ ከሆነም በሱ ፍቃድ ይሄ ቪዲዮ የሚደርስ ከሆነ ያለምንም ጥርጥር እኔ ጆኒን ብዬ 500 ሺህ ብርን እመድባለሁ። ባይዘዊ መመደብ ብቻ አይደለም፣ ከዜና አቅራቢዎችም እንግዲህ ኤምኤምኤ ፋይት ማድረግ የምትፈልጉ ካላችሁ ኦፊሻሊ እናንተ ጥሪ ያቀርብላለሁ። ከፈለክ እንግዲህ ሪንግ ውስጥም ፋይት ማድረግ እንችላለን፣ ጥያቄውን የምትቀበል ከሆነ ማለት ነው። ነገር ግን ሴዶን ብለህ 500 ሺህ ብር የመደብከውን ኮላው ተቀብየዋለሁ። እናም ዝም ብለህ ብሩን ካሁኑ አዘጋጅ፣ ነገ ከጨዋታ በኋላ ብሩን የምታስረክበኝ ይሆናል። እርሶስ ምን ያስባሉ? በተለይ በሴዶና በጆኒ መካከል የሚኖረው ፍልሚያ እንዴት ይጠናቀቃል ይላሉ? ሴዶ ቢዝነሱን ብቻ ሰርቶ ይወጣል ወይስ ጆኒ እንዳለው በአንድ ዙር ጨዋታውን ይቋጨዋል? አስተያየቶን በኮመንት መስጫ ላይ ያስፍሩልን። ነገ ምን ጠብቅ? አሁን ሪንግ ውስጥ እኔ በጣም ቆንጆ ጨዋታ ማየት እፈልጋለሁ። ያንተና ታይሰን በጣም አጓጊ ጨዋታ ነው። ምን ማየት አሁን ታይሰን ብዙ እያለ ነው፣ ሚዲያው ላይ እየሰማ ነው። ምን ይፈጠራል እዛ ሪንግ ውስጥ? ምንድን ይፈጠር? አብርሃም ምን ሊያደርግ ይችላል? የሚጠበቀውን ቆንጆ ጨዋታ ሰው ይጠብቅ። አሪፍ ጨዋታ እናያለን። የተለየ አጨዋወት ደግሞ ከበፊቱ ከነበረኝ የተለየ አጨዋወት ደግሞ በራሴ እዛ አሁን እንትን ያልኩት አለ። አሪፍ ጨዋታ፣ አሪፍ ጌም፣ አሸናፊነት ግን እንዳለ ነው። ሁሌ ስንት ዙር ምን ይመስላል ጨዋታው? 8 ዙር ተብሏል ሆነ አይደል? 8 ዙር ከሆነ ደስ ይለኛል። ስቲል እስካሁን የማውቀው 5 ዙር ነው። ከሆነ ደስ ይለኛል። ግን እስከ ስንት ዙር ይላል ታስባለህ ጨዋታው? አጠቃላይ ሜቢ ወይ 2 ወይ 3 ራሱን አስፈተዋለሁ። ኖካውት ወይስ ራሱን አስፈተዋለሁ? ሰላም። አሁን ደግሞ ከታይሰን ጋር ያለው እንደምን አለሽ? እንዴት ነው? ሰላም ነው። በሰላም መጣሽ? አዎ። ዝግጅት እንዴት ነበር? ጥሩ አለቀልሽ? በጣም አሪፍ ነበር። ዝግጁ ነኝ። ስለ ሁሉም ነገር በሁሉም ነገር ዝግጁ ነኝ። አብረሽን አናግረን ነበር፣ እንዳንቺ ጠይቄው ነበረ። ጨዋታው እስከ 3 ዙር ሊሄድ ይችላል አለ፣ ግን አይቋቋመኝም ነው የሚለው። ጭበሽ ወሬኛ በለው ወሬ ይወዳል። ሰላም ጤና ይስጥልኝ፣ እንደምን አላችሁ? አሁን ደግሞ ከመስፍን ጋር ከቻምፕ ጋር ያለ ነው። እንዴት ነው? ምንድነው? እግዚአብሔር ይመስገን ሰላም ነው ወይ? ልብስ በጣም ነው ያምረው። አመሰግናለሁ። በጣም ያምራል። እንዴት ነው ዝግጅት? ቆንጆ ነው፣ በጣም አሪፍ ነው። ያው ዝግጅታችንን ጨርሰናል። አሁን የኪሎ ሰዓት ነው። ኪሎንም በሚገባ አስተካክለን እንጥተናል። ተቀናቃኝ አያቅተኝም አሸንፌዋለሁ ያለ ነበርና ከዚህ በፊት ዋት ዱ ዩ ቲንክ? ምን ታስባለህ? ሜዳ ላይ እዛ ሪንግ ውስጥ ምን ሊፈጠር ይችላል ነገር? እስኪ ምናየው ይሆናል። ይሄ ነገር ሐሰት መሆኑን በስራዬ ነው ማረጋገጥ የምችለው። እዚህ ጋር በንግግር ምንም ምለው ነገር የለም። ነገር ግን በስራ ውሸት እንደሆነ በደንብ አሳየዋለሁ። ሰላም ጤና ይስጥልኝ፣ እንኳን በሰላም መጣ። ከማን ጋር ነን? አስተዋውቅልን እባክህ። ስሜ አቤኔዘር ጃን ይባላል። የምወዳደርበት ኬጂ 71 ነው።